ምክር ዓለም በዓለም ሚዲያ በቂ እንቅልፍ የመተኛት አስፈላጊነትና ተገቢው የእንቅልፍ ሰዓት። እንቅልፍን ከምሽቱ 5 ሰዓት በኋላ መተኛት የሆርሞኖችን ስራ ያውካል። በምሽት ላይ የኮርቲሶል መጠን መቀነስና የእንቅልፍ ሆርሞን የሆነው ሜላቶኒን መጨመር አለበት። ነገር ግን ከምሽቱ 5 ሰዓት በፊት ካልተኛን ኮርቲሶል እንደገና ይመረታል፣ እናም ሁለተኛ መንቃት ያስከትላል። አንጎል እንዳንተኛና ነቅተን እንድንቆይ ምልክት ያቀርባል። በዚህ ምክንያት ሜላቶኒን እንደ አስፈላጊነቱ መመረት አይችልም። እንቅልፍ ሳይዘን ይቆያል፣ መንቃትም ይበዛል። ጠዋትም የድካም ስሜት ይሰማናል። ጥሩ የእንቅልፍ ሰዓት ተብሎ የሚመከረው ደግሞ ከምሽቱ 4 ሰዓት ተኩል እስከ 5 ሰዓት ባለው ጊዜ ውስጥ መተኛት ሲሆን ከመተኛት 1 ሰዓት በፊት ስክሪኖችንና ደማቅ ብርሃንን ማስወገድ ያስፈልጋል። ለፍሬያማ ቀንና ለውጤታማ የሥራ ሁኔታ በቂ እንቅልፍ አስፈላጊ ነው። መልካም የእንቅልፍ ጊዜ ተመኘን።